እኛ ስናየው አፈር እነሱ ግን ሲያዩት ህይወት ለምን አስኳላ ካስተማረው ተፈጥሮ የመከረው ገበሬ ለምን እንደሚበልጥ ልነግር ነው። ይህንን ቪዲዮ ሴቭ አድርጋ ያዘው። ልብ በልልኝ እንግዲህ ከ4 ዓመቴ ጀምሮ እስካሁኗ ድረስ ነጭ ጸጉር እስካበቅል ድረስ አስኳላ ቤት ነኝ፣ እማራለሁ። ነገር ግን አንድ የገበሬ 10 ዓመት የሞላው ልጅ ለምን ይበልጠኛል ብዬ አስባለሁ። ለምን ተከተል እንግዲህ ገበሬ ያቅዳል፣ መች እንደሚዘራ፣ ምን ሰብል እንደሚዘራ፣ አፈር እንዴት እንደሚለማ ተፈጥሮን ጠንቅቆ ያውቃታል። አየር ንብረቱን ይረዳል። የአፈሩን አይነት አቀባበሉን ያጠናል። በልብህ ተመልከት፣ በልብሽ ተመልከች። ትዕግስተኛ ነው ገበሬ። ዘሩን ዘርቶ እስኪያፈራ ጊዜ ይወስዳል፣ ያውቃል፣ አይቸኩልም። ከዛስ ያድጋል፣ ይንከባከባል፣ ይጠብቃል። ቀጥሉስ ገበሬው በሰብሉ ላይ አይጮህም። መቼትን ያውቃል፣ መቼና እንዴት ዑደቱን ይጠብቃል። ከመመልከትና ከመንከባከብ ውጪ በመጮህ በፍጥነት ካልሄደ ብሎ ትግልን አያውቅም። ይህንን ቃል አስምሩበት። እድገት ጊዜን እንደሚፈልግ ገበሬው ጠንቅቆ ያውቃል። ያለ ጊዜው ሰብሉን አይነቅልም፣ እህል ለመሰብሰብም አይቀርብም። በጅምር ላይ እያለ ማቋረጥ እንደሌለበት ተስፋ እንደማይቆርጥ ሆኖ ማንነቱን ገንብቷል። ገበሬ አያርፍም። ለመሬት የተስማማውን ምርጥ ተክል ይመርጣል። ትክክለኛ ምርጫ ማድረግ ጥቅሙን ለይቶ ያውቃል። ታዲያ ገበሬው መሬቱን ሰብሉን ይንከባከባል። ዘርቶ ወደ ቤቱ አይገባም። ከመዝራቱ በፊት 3-4 እንዳረሰው ሁሉ ከዘራ በኋላም ረፍት የለም። ዳስ ይሰራል፣ ውሃ ያጠጣል፣ ያርማል፣ ይኮተኩታል። ለስኬታማነት ድጋፍ ግብአት ይሰጣል ማለት ነው። ሰብል ለማደግ ውሃ፣ ማዳበሪያ እንደሚያስፈልግ ሁሉ በሰራ ነው ነገር ስኬታማ ለመሆን እውቀት፣ ክህሎት፣ ጊዜ እንደሚያስፈልግ ገበሬው ጠንቅቆ ያውቃል። ገበሬው ጥሩና መጥፎ ጊዜያት እንዳሉ ጠንቅቆ ያውቃል። የተዘራው ቢጠፋ መልሶ ገርቦ አርሶ ድጋሚ መዝራት እንዳለበትም ያቅዳል። በህይወት ሁሌ መልካም ነገሮች ብቻ እንደማይኖሩ ጠንቅቆ ይረዳል። ገበሬው ከአእላፍ የወፋፋ ትርፈህ አብላኝ ብሎ ይጸልያል። ጸሎቱ ቢሰምር ከትል ካንበጣ ተርፎ የዘራውን አጭዶ ከምሮ እየወቃ ወደ ጎተራው ያስገባል። ያዝ እንግዲህ ገበሬው ተዘርቶ ታርሶ ታርሞ ተጠብቆ ዘርዝሮ ሽቶ ደርቆ አዝመራውን ይሰበስባል። ጤፉ ታጭዶ ማሽላው ተቆርጦ ድማ ተለቅልቆ በመንሽ ተመንዝሮ ገለባው ወጥቶ ላንተ ሲቀርብልህ ታዲያ ከገበሬው ማህበረሰብ ምን እማራለሁ ብለህ ቆም ብለህ አስበህ ታውቃለህ? ታዲያ ልክ እንደኔ ነጭ ጸጉር ሳታበቅል አንድ የገበሬ ልጅ ትዕግስትን፣ እቅድን፣ ትክክለኛ የህይወት ምርጫን፣ ድጋፍ መስጠትን፣ ለክፉ ቀን ዝግጅትን በልጅነቱ ከእናት ከአባቱ ገና በ10 ዓመታቱ አውቆ ይወጣል ማለት ነው። ለዚህ ነው የክፍለ ሀገር ሰው ከተማ ሲገባ ቶሎ ውጤታማ የሚሆነው ብዬ ሚስጥሩንስ ብነግር። ይህ አነቃቂ ድምፅ ነው። ከዚህ በላይ ማነቃቂያ ከፈለክ የለምና አርፈህ ተኛ። ክብር ለገበሬ። ሰላሙ ነው።